ዛሬ የምሰራላችሁ ቪዲዮ ከዚህ በፊት ሰርቼ አላውቅም። ማንም እንደዚህ አይነት ቪዲዮ ሰርቶ አያውቅም። በጣም ጠቃሚ ቪዲዮ ነው። ስፔሻሊ የሚውዚክ ፕሮዲውሰር ከሆናችሁ በጣም ያስፈልጋችኋል። ድምፅ ስትቀርጹ የድምፁ ኳሊቲ በጣም እየቀነሰባችሁ የሚያስቸግራችሁ ከሆነ የምትቀርጹበት ክፍል ድምፁ እያስተጋባ በማይክሮፎን በኩል እየገባ ለሚክሲንግም በጣም እየተቸገራችሁ ከሆነ ዛሬ በጣም ቀላል የሆነና ይህን ችግር የምትፈቱበትን ነገር እናያለን። እሱም የማይክሮፎን አይሶሌሽን ሼልድ መጠቀም ነው። ይሄ ማይክሮፎን አይሶሌሽን ሼልድ ብዙ ጊዜ እኛ ሀገር ውስጥ አይገኝም። ስለማይገኝ ከውጭ ነው የሚመጣው። እሱም ደግሞ ትንሽ ዋጋው ወደድ ይላል። እናየዋለን ምን ያህል እንደሆነ ዋጋውንም እንመለከታለን። ግን በቀላሉ እንዴት ራሳችሁ ሰርታችሁ እንዴት እንደምትጠቀሙ ፕራክቲካል በሆነ በተግባር እንመለከታለን። ቪዲዮን እስከ መጨረሻ ድረስ ተከታተሉት። በጣም ጠቃሚ ትምህርት ነው። አሁን ወደ ቪዲዮ እንለፍ። ይሄ እንግዲህ የምትመለከቱት የማይክሮፎን አይሶሌሽን ሼልድ ለመስራት ነው። በራሳችን ጥረት እንደዚህ ለመስራት ሞክረናል። ይህንን ራሴ ነኝ እንዲበየድ እንደዚህ ተደርጎ በብረት ነው የተሰራው። የተለያዩ እነዚህ ፊያቶ ብረቶችን አድርገን ከዛ ደግሞ ስፖንጅን ያደረግነው። ይሄ ገና እየተሰራ ነው ያለው፣ አላለቀም። ከላይ ስፖንጅ እናደርግበታለን። ይሄ ስፋቱ በጣም ሰፊ ነው። በጣም ድምፅ እንደዚህ እዚህ ጋር ድምፃዊ እንደዚህ ሆኖ ገብቶ ነው የሚሰራው። በጣም ሰፊ ነው፣ ትልቅ ነው እንደምትመለከቱት። አሁን ለምሳሌ እንደዚህ ስለሚሆን በጣም አሪፍ ነው የሚሆነው። ድምፅ በዚህ ውስጥ ወደዚህ እና ከዚህ አያልፍም። ምክንያቱም በጣም ብዙ ጊዜ ብዙ አዳዲስ ፕሮዲውሰሮች አብዛኛው የምትቸገሩት የሩሙን ይሄ የሚስተጋባውን ማለት ነው የሳውንድ ሪፍሌክሽንን መቆጣጠር በጣም ከባድ ነው የሚሆነው። ትሪት ለማድረግም እንደዚህ በጣም ኮስቱም ብዙ ነው የሚሆነው። ያንን ለማውጣት መቸገር አለ። ያም ሆኖ ደግሞ ጥሩ የሆነ ኳሊቲ የሆነ ሳውንድ ማግኘት እንቸገራለን። ይሄ ደግሞ የማይክሮፎን አይሶሌሽን ሼልድ ደግሞ ድምፁ ከዚህ እንዳያስተጋባ ወደ ሌላ ሪፍሌክት እንዳያደርግ ይሄ ባይኖር ምንድነው የሚሆነው? ኢቨን ኢፍ ክፍላችን ራሱ ትሪትድ ቢሆን በአኮስቲክ ትሪትመንት ትሪት እንኳን ቢደረግ እዛ ክፍል ውስጥ ያሉ ጠረጴዛው ላይ ድምፁ ይነጥራል፣ እዛ ግድግዳ ይነጥራል፣ እዛ ኮምፒውተሩ ላይ ምናምን ድምፁ ነጥሮ ነው የሚገባው፣ ባውንስ ያደርጋል። ይሄ ግን ሲሆን ድምፁ ከዚህ አያልፍም። ከውጭም ሌላ ድምፅ በውጭ በኩል አይገባም። ከዚህ የሚገባ የለም፣ ከዚህ የሚገባ የለም። እንዳልኳችሁ እዚህ ይሄንንም እሸፍነዋለሁ። በደንብ ሸፍነን ምናምን ቆንጆ አድርገን አሳያችኋለሁ። አልቆ ትመለከቱታላችሁ። ሂደቱንም በዛው እንድትመለከቱት ፈልጌ ነው። ስለዚህ ድምፅ ከውጭም እንዳይገባ ያደርጋል፣ ይከላከላል። ማይክሮፎናችን እዚህ ነው የሚሆነው። ከዛም የኛ ድምፅ እዚሁ ባውንስ አያደርግም፣ ወደ ውጭ ሄዶ ሪፍሌክት አያደርግም፣ እዚሁ ነው የሚቀረው። ስለዚህ በደንብ ታይተር የሆነ ድምፅ ቆንጆ ጥርት ያለ ያላስተጋባ ድምፅ መቅረጽ እንችላለን ማለት ነው። ይሄ ደግሞ ማለት አስቡት ሚክስ ላይ በጣም ቀለል ያደርግላቸዋል፣ ስራውን ያቀልላቸዋል። ምክንያቱም የሚያስተጋባ ስለሌለ ኢኪው ለማድረግ አትቸገሩም። ኮምፕረስም ስታደርጉ እንዲሁ ሌሎች የሩሙ ሪፍሌክሽን ወይም ደግሞ ሪቨርብ ይኖራል፣ ኤኮ ይኖራል። እነሱ አብረው ከፍ ይላሉ። እነሱ ከፋሉ ማለት ደግሞ እነሱን ደግሞ ለማጥፋትና ወይ ደግሞ በምንፈልገው ልክ ለማድረግ በጣም ብዙ ድካም ይጠይቃል። እንደዛም ሆኖ የምንፈልገውን ያክል ውጤታማ ላንሆን እንችላለን። ስለዚህ በዚህ መንገድ መስራት ይቻላል። ይሄ አሁን ልክ እንደዚህ አይነት ተመሳሳይ ማይክሮፎን አይሶሌሽን ሺልድ መግዛት ውድ ነው የሚሆነው። ለምሳሌ እንትን ላይ አማዞን ላይ ብትመለከቱት ከ3500 ብር በላይ ለእቃው ለሺፒንግ 15 ብር በቃ ከ20 ምናምን ሺህ ብር በላይ ታወጣላችሁ። ከ20 ሺህ ብር በላይ ነው የምታወጡት ከውጭ ለመግዛት። ከ20 ሺህ ብር በላይ ከማውጣት እንደዚሁ ራሳችሁ አሁን በሰራሁት መንገድ መስራት ይቻላል። እንድናግዛችሁ የምትፈልጉ ካላችሁም ደግሞ እናግዛችኋለን ማለት ነው። በዚህ አይነት መንገድ ጥርት ያለ ቆንጆ የሆነ የማይክሮፎን አይሶሌሽን ሼልድ መስራት እንችላለን። ይህን ከሰራን በኋላ ለዚህ ደግሞ ስታንድ ተዘጋጅቷል። ይሄ ስታንድ ተዘጋጅቷል። ይሄ እዚህ ላይ ይመጣና ይታሰራል። እንደዚህ ይሆናል። ማቆሚያ የራሱ ማቆሚያ ያለው አያችሁት? እዚህ ጋር ይቆማል። ድምፃዊ ይመጣና እዚህ ጋር መጥቶ ነው ማይክሮፎን እዛ ይቆማል። በዚህ መሰረት የራሱ ስታንድ ተሰርቶለታል፣ ተዘጋጅቷል እዚህ ጋር። ይሄም ከላይ እንደዚህ እንሸፍነዋለን። ምናልባት በውጭ ላይ የሚሰሩት እንደዛ አይደለም። በራሳችን መንገድ ይሄንን ከላይ እንሸፍነዋለን። ይሄን ቆንጆ እናደርገዋለን። በዚህ ላይ ደግሞ አሁን ይሄ ቀለሙን
ጥቁር እናደርጋለን። ይሄ አሁን እንደምትመለከቱት ከለሩ ብዙም አትራክቲቭ አይደለም፣ ስቱዲዮ ላይ ውበት ላይ ኖረው ይችላል። እንዲያምር ይህንን ቀለም እንቀባዋለን። ይሄኛውን ጥቁሩን ፈልጌ ነበረ ስላጣሁት የዚህ አይነት ጥቁር ስፖንጅ ስላጣን ነው። ስለዚህ የምናደርገዋለን ይህንን በተለያየ መንገድ ተጠቅመን ወይ በስፕሬይ ተጠቅመን ወይ ቀለም ይቀባል ቆንጆ አድርገን አሪፍ አድርገን ገጣጥም እናሳያቸዋለን። ሌላ መንገድም አለ ደግሞ የተለያዩ እንደዚሁ አይነት ስፖንጆች አሉ። እነሱን ገጥመንም አሳያቸዋለሁ። ስለዚህ ይህንን መስራት ከቻላችሁ ብትሰሩት አሪፍ ነው። አለበለዚያ እኛም ልናማክራችሁ ወይም ደግሞ እኛም ደግሞ እንደዚህ አይነት ነገር እየሰራን ለምትፈልጉት ልናቀርብላችሁ እንችላለን። በጣም በጣም ስቱዲዮ ውስጥ የሚያስፈልግ እቃ ነው፣ አስፈላጊ እቃ ነው። በይበልጥ ደግሞ ጀማሪ ለሆናችሁ አንደኛ ስቱዲዮውን ሙሉ ለሙሉ ወጪ አውጥታችሁ ትሪት ለማድረግ ትቸገራላችሁ። ሁለተኛ ደግሞ በእንደዚህ ማለት ውልል ባለ ሁኔታ ትሪት ባልተደረገ ክፍል ውስጥ ደግሞ የሚቀረጹ ድምፆች ጥሩ ስለማይሆንላችሁ የበለጠ ሚክሳችሁን ያበላሽባቸዋል። ስለዚህ ለስራ ጥራትም አሪፍ ነው የሚሆነው። ከወጪ አንጻር ሙሉ ብዙ ነገር አውጥታችሁ ብዙ ብር አውጥታችሁ ያን ያህል ስቱዲያችሁን አኮስቲክ ትሪትመንት ወይም ከፍላችሁ ማሰራት ኢቨን ሌሎች ነገሮችን ማድረግ ስለሚከብዳችሁ በጣም በአነስተኛ ሁኔታ ይችን ሰርቶ ድምፃዊ እዚህ ውስጥ ገብቶ እንዲሰራ ማድረግ ነው። ስለዚህ በዚህ መንገድ ከወጪም አንጻር ከሳውንድ ኳሊቲም አንጻር የተሻለ ነገር ማግኘት ይቻላል። ቀጣዩን ደግሞ በደንብ አሳያችኋለሁ። ተገጣጥሞ አልቆ ከለሩ ምናምን ተቀያይሮ ማይክራፎን ተገጥሞለት በስነ ስርዓት ምን እንደሚመስል አሳያችኋለሁ። ቀጣዩን ቪዲዮ ተከታተሉት። ለምሳሌ ብንሞክረው አሁን እዚህ ጋር 1 2 3 ሄሎ 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 1 2 3 በጣም አቀነሰ። አዎ ይሄ ነው። በደንብ ደግሞ አሳያችኋለሁ። በደንብ አድርገን እናየዋለን። ሙከራችንን፣ ልፋታችንን፣ ጥረታችንን በውጤት እንግዲህ መጨረሻ ላይ ምን አይነት ውጤት እንዳመጣ እንመለከተዋለን። በቃ በጣም በጣም በቀላሉ እርግጠኛ ነኝ ትወዱታላችሁ። እናንተም ደግሞ እንድትጠቀሙት ነው ዋናው ዓላማው። ለእኔ ለመስራት ፈልጌ አይደለም። እናንተ ግን እንደዚህ አይነት መንገዶችን ቀለል ያሉ ነገሮችን ተጠቅማችሁ እንድትሰሩ ከማሰብ አንጻር ነው።
የማይክ አይሶሌሽን ሼልዳችን እዚህ ደረጃ ላይ ደርሷል። አሁን ቀለም ተቀብቷል። እንዲሁም ማይክራፎናችንን አስገብተናል። ይሄው እንደምትመለከቱት እዚሁ ማይክራፎኑ በዚህ ውስጥ በኩል ገብቶ እዚህ ጋር ተደርጓል። ከዛ በኋላ ይሄው ደግሞ ፖፕ ፊልተራችንንም እንደዚሁ አድርገን በቃ እንደምንፈልገው ዝቅ ማድረግ እንችላለን፣ ከፍ ማድረግ እንችላለን። በምንፈልገው መጠን ማለት አጠር ያለ ሰው ሲመጣ ዝቅ እናደርጋለን፣ ረዘም ላለ ሰው ደግሞ ከፍ እያደረግን እንደዚሁ እንጠቀማለን። ስለዚህ አንድ ሰው ወደ ውስጥ ይገባል። እዚህ ጋር ገብቶ ትንሽ ለኔ ከፍ አድርጌዋለሁ። ሌላ ጊዜ ያው ዝቅ እናደርጋለን። አሁን እዚህ ጋር ገብቶ ነው ድምፁ እዚህ ውስጥ ነው የሚሆነው ማለት ነው። አያስተጋባም። አሁን እዚህ ጋር ሲሆንና ውጭ ሲሆን አንድ አይደለም። በዚህ መሰረት ይህንን አይሶሌሽን ሼልዱን የሳውንድ አይሶሌሽን ሼልዱን ሰርተን ራሳችን መጠቀም እንችላለን። አሰራሩን እንግዲህ ከመጀመሪያው ጀምሮ እዚህ ደረጃ እንዴት እንደደረሰ አይታችሁታል። አሁን የተወሰነ ስፕሬይ ነፍተንበት ከለሩ ጥቁር እንዲሆን አድርገነዋል። ሲጠናቀቅ ይህንን ይመስላል ማለት ነው። ስለዚህ በዚህ መንገድ መስራት ይቻላል። ሀሳብም ካስፈለገ እኛ ልናግዛችሁ እንችላለን። እንዴት እንደሚሰራና ስለ ሳይዙ ሊሆን ይችላል፣ ሌሎች ነገሮችንም በደንብ ማውራት እንችላለን። እርግጠኛ ነኝ የሚጠቅማችሁ ይመስለኛል። ሰርታችሁ እንደምትሞክሩት ተስፋ አደርጋለሁ። ቴንኪው፣ በጣም አመሰግናለሁ። ሌሎችም እንደዚህ ለስቱዲዮ የሚጠቅሟችሁን ብዙ ወጪ ሳታወጡ ራሳችሁ ልትሰሯቸው የምትችሏቸውን ነገሮች እንጠቁማችኋለን። ቴንኪው፣ እስከ መጨረሻ ድረስ ስለተከታተላችሁን አመሰግናለሁ።